ጥያቄ ጠይቅና ፈትኜ ምናምን ምሳው ይበላለን። እሺ እሺ በቃ ምንም ችግር የለውም። እሺ እሺ ቻው። አስገቢያት እስቲ ትግባ እስቲ ከመጀመሪያዋ ጀምሪ። ጤና ይስጥልኝ ጌታዬ፣ ስላገኘሁ ደስ ብሎኛል። ወንድ ነው አውቃል። ለምን ኢንተርቪው ያደርግ እንደሆነ ለሴልስ ፐርሰንነት ነው ኢንተርቪው ያደርግን ያለን። አዎ አውቄያለሁ። አውቃል። እሺ እስቲ ዝም ብለህ በቃ ጊዜ ሊበላው ነው። ትምህርት ዝግጅትህና የስራ ልምድ ምንድን ነው? ስሜ ሳሚ ጠቅም ይባላል። ወይ የኔ ወንድም ጆሮ ይሰማል አይደል? ብለህ ይገባል። እኔ የምፈልገው ሴልስ ፐርሰን ነው። ስላንተ ዲቴል አታብራራ። በቃ ቀጥል። የጠየቅኩህን ራሴን ላስታውቅ ብዬ እኮ ነው። አያስፈልግም። ሴልስ ፐርሰን ነው ኢንተርቪው ያደረግኩ ያለሁት። አልደግሞ ትምህርት ዝግጅትህና ልምድህ? በማርኬቲንግ ከአርባ ምንጭ ዩኒቨርሲቲ የመጀመሪያ ዲግሪን፣ ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ ወስጃለሁ። የስራ ልምዴ ከዴፍ ኩባንያ ከሴልስ ፐርሰን እስከ ማርኬቲንግ ማናጀር ሰርቻለሁ። ከዲኤምኤፍ ድርጅት ደግሞ ማርኬቲንግ ዲፓርትመንት ከማቋቋም ጀምሮ እስከ ማስተዳደር ድረስ ሰርቻለሁ። ሌላው በቃ እንዴ ለእኛ ምድል ውስጥ እንጂ ዋናው ጥያቄ ይኸውልህ፣ ለምን ለቀቅ እነዚህ ድርጅቶች? ምንም እኔ ስለማላስፈልጋቸው ነው። በቃ ራሳቸውን ችለዋል። ስለዚህ አሁን ወደ እኛ ድርጅት የመጣው ድርጅቱን ራሱን ልታስችለው ነው? አዎ እውነት ነው። እውነት? በጣም ትቀልዳለህ እባክህ። ስማ ይሄ ድርጅትማ ራሱን ከመቻል አልፎ ለእንዳንተ አይነት የማይረባ ሰው የስራ እድል እየፈጠረ ነው። እኔ ለማለት የፈለግኩት እኮ አለቃ፣ ስማ እኔ ያሉኝ ምርቶች ያለ ሴልስም መሸጥ የሚችሉ ናቸው። እንደ አንድ ዜጋ ለወጣቱ ስራ እድል ልፍጠር ብዬ ነው አሁን ይህን እያደረጉ ያለው። አመሰግናለሁ የስራ እድሉ ስላመቻቸኝ። እስቲ ነጥብ የለውም የሚረባም ጥያቄ አይደለም። ብትመልሰው አያገባኝም። አንተ ተራዘው ነው ገባ። ግን እንዲያው ለምሳሌ ከምርቶቼ መካከል አንዱ ሊፍት ነው። እኔን ለምሳሌ እንደ ደንበኛ ተመልከተኝና እስኪ ሊፍቱን ሽጥልኝ። ሊፍቱ የት ሀገር ነው? የአሜሪካ ነው። እንደዚህ ነው የፈለግከው? የቻይና ነዋ። የቻይና ከሆነማ በደንብ ፕሮሞሽን ያስፈልገዋል። እሱማ ገባኝ። የአሜሪካ ቢሆን ኖሮ ሲጀመር ፕሮሞሽን መሰራ ይመስላል። አንተ የምታስፈልገኝ ይመስላል። እሺ ደንበኛችን፣ በመጀመሪያ እንኳን በሰላም መጣ። የእኛ ሊፍቶች ለየት የሚያደርገው ቀለማቸው ነው። ብዙም ላይ ነገር በቃ ይኸውልህ፣ ምን ቀለም ነበር ላይ ሲሸጥ የነበረው? አይ አለቃ፣ ከቀለሙ ልጀምር ብዬ እኮ ነው። እውነትህን ነው? አንተ ቀለም ውበት ስትል ደንበኛ ቁጭ ብሎ የሚጠብቅ ይመስልሃል? ወንድሜ ዝም እየበረረ አየር ላይ ገለህ ታውቃለህ? እዚህ ምናምን አታውቅም። ያስፈልግ ነበር። አታውቅም። እድሜ ስንት ነው? 28 ዓመት ነው። 28 ነው እድሜ። እኛ ይህን ሊፍት ለመሸጥ 39 ተኩል መሆን አለብን። ሊፍት ለመሸጥ አንተ ለደረጃ ነው ስቴር እንደገና ደግሞ ቅድም ራሱ የትምህርት ዝግጅትና ልምድ ምናምን ስልህ ብዙ ማዕት ነገር ነበር የምታወራው። እኔ አትበል። ድርጅቱ ማለት ነው የነበረ እነሱ አይደለም አለቃ። በቃ አየው አንተ ታከስረኛለህ። ድርጅቱ የኔ አይደለም እንዴ? መፍትሄ ነው እኮ እንዴ? በቃ እሺ፣ ወይ ስለ እቃው ኳሊቲ ላብራራ? ወይ በቃ እንደውም እኔ ሳስበው ጠላቶቼ እኔ ላኩ አንተ። ኧረ ጌታዬ እንደሱ አይደለም። ቆይ እኔ የምልህ እህት አለ? እህት የለኝም። የለህም? ወድቀሃል። በቃ ወድቀሃል። ውጣ። በቃ በእናትህ ውጣ። በቃ አንተ በእርግጠኝነት ነው የምነግርህ የትምህርት ውጤትህን፣ የትምህርት ማስረጃህን፣ እንደገና የልምድህን በሙሉ ሸምተህ ነው። ኧረ አንድ ድል ስጠኝ ጌታዬ። ከፈለግ ዩኒቨርሲቲዎች ጋር ቼክ ማድረግ ትችላለህ። ጭራሽ እየደዋወልክ ያንተን ውጤት ዩኒቨርሲቲ ምናምን ላጣራ። ውጣ። በቃ ኃይል እንድጠቀም አትገፋፋኝ። ኧረ ጌታዬ እንደሱ አይደለም። በቃ ውጣ። ኧረ አለቃ፣ የሚሆን ነገር ስላልሆነ ነው። የመጨረሻ ድል ጠየቅኩህ እኮ መልሶች ትክክል አይደሉም። በቃ ውጣ። ቀጣይ ማነሽ? ወንድ ከሆነ ሂድ በለው። ሰማኝ? ሂድ በለው። ወንድ ከሆነ የለም በለው። ግቢ። እንዴት ነሽ? ደህና ነሽ? አለን። እንኳን ደህና መጣሽ የኔ እመቤት። እንኳን
በደህና ቆየኸኝ። አልቆየሁሽም። ኧረ ሞቼልሽ ነው የደረስሽልኝ። ኢንተርቪው ለማድረግ ነው የመጣሽው? አዎ እንግዲህ ከተሳካልኝ። ይሳካል፣ ምንም ችግር የለውም። እንዴት አይሳካም ትያለሽ እንዴ? ተይ እንጂ አንቺን የመሰለሽ ልጅ አይሳካም ስል ደስ አይልም። ወይኔ እንዳፋ ያድርግልኝ። የሚገርምሽ እንዳንቺ አይነት ለሴልስ የተፈጠረ ሰው አይቻላል። ማነው ስምሽ? ቲጂ። እሺ እስኪ ፈታኙን ጥራልኝ። ምን ማለት እንዳለብኝ ልጆቹ የነገሩኝን ሳረሰው። እኔ ነኝ ፈታኙ። የምርክ ነው? እውነቴን ነው፣ እኔ ነኝ። ወይኔ ለመጀመሪያ ጊዜ ጥሩ ፈታኝ ሲገጥመኝ። ኧረ ዘና በይ እንዴ። ከፈለግሽ ምን ማለት እንዳለብሽም ልነግርሽ እችላለሁ። እጠይቅሻለሁ፣ መልሼ መልሱን እነግርሻለሁ፣ ከዛ አቀበልሻለሁ። እንዲሁ እየተቀባበልን መቆየትም እንችላለን። ታዲያ ለምን ግን ዝም ብላ አታሳልፈኝም? አልኩ እኮ ዝም አልኩ እኮ። ይሄ ለፎርማቱ ያክል ነው። ዝም ብላ አላደ ስራ ሰሩ ሪፖርት ባዩ በቃላ ይባል እንጂ። እሺ ግን ቀላል ጥያቄዎች ጠይቀኝ እና ለምሳሌ የትምህርት ዝግጅትሽ፣ የስራ ልምድሽ ምንም ይጠቅም አይደለም እኮ አልቋል። ግን እሱንና ለምን ቲጂ ተባልሽ? ቲጂ የተባልኩት ሁለቱም ፊደሎች እናቴና አባቴ ስለሚወዷቸው ነው። ቤተሰቦችሽ የሚገርማል። የትምህርት ዝግጅቴ ደግሞ ከ8ኛ ክፍል ነው ዊዝድሮ ያደረግኩት። የስራ ልምድ ላልከው ልምድ የለኝም። እንዴት ሰው ራሱ የድስቱ ቅጣም እንዴት ይሆናል? በቃ ማስታወቂያው ስምሽ ነው እንጂ ቀረው ለአንቺ ነው የወጣው። እኔ ራሱ የምፈልገው ምንም ስራ ሰርታ የማታውቅ ምንም ልምድ የሌላ ኒት በቃ ባዶ ውስጧ ሆና የሆነች ሴት ነበር ፈልገው። እንዳንቺ አይነት ራሷ ሴት ምንም አለመስራትሽ ነው ዋናው ነው የሚያስቀጥልሽ። ዋናው ምንም አለመስራትሽ። ትንሽ ስራ እንኳን እሰራለሁ። ለምሳሌ ያለማንም የምገዛ ልብሶቼን ራሴ ነኝ የምለብሰው። ልብስሽን ራስሽ ነሽ የምትለብሺው? በጣም ነገሩን ያሉት ማለት ልብስሽን እንዲህ አውልቀሽ ምናምን ትቀይሪያለሽ ራስሽ ይችለሽ። በቃ ይሄኛውም ሌላኛው ዋናው ነጥብሽ ነው።